ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አድራችኋል? ጧቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ጄኔራል ታደሰ ወረደን አለመቅጣቴ ወይንም አለማባረሬ ትልቅ ፖለቲካዊ ስህተት ነበር ሲሉ አቶ ጌታቸው ረዳ ገለጹ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ በፎርቹን ጋዜጣ ላይ ለዘለግ ያለ ጽሑፍ ለንባብ አብቅተዋል። አቶ ጌታቸው ረዳ ጽሑፋቸውን የጀመሩት በትግራይ ክልል ውስጥ የተካሄደው ጦርነት ከፍተኛ የሰውና የንብረት ውድመት ማስከተሉን በመግለጽ ሲቀጥሉም የፕሪቶሪያው ስምምነት ተስፋ ፈንጥቆ እንደነበር አስታውቋል። ሆኖም ግን ይህ ስምምነት ሙሉ በሙሉ ተግባራዊ አለመደረጉ ከጊዜ ወደ ጊዜ የነበረውን ተስፋ እንዳሟጠጠው አስረድተዋል። አቶ ጌታቸው ረዳ እንዳሉት የፕሪቶሪያው ስምምነት ክልሉን ለማረጋጋትና ወደ ህገ መንግስታዊ ስርዓት ለመመለስ ሁኔታዎችን ለማመቻቸት ጊዜያዊ አስተዳደር እንዲመሰረት የሚጠይቅ ነበር። በዚህ መሰረትም ጊዜያዊ አስተዳድሩ የተመሰረተ መሆኑን ገልጸው ነገር ግን ብዙም ሳይቆይ አስተዳድሩ ወደ ውስጣዊ የፖለቲካ ሽኩቻ መድረክነት ተለወጠ ብለዋል። ህወሓት የሰላም ስምምነቱ ፈራሚ ቢሆንም ሙሉ በሙሉ የበላይነት ለመያዝ ፍላጎት ማሳየቱን የጠቀሱት አቶ ጌታቸው ረዳም ይህም በጊዜያዊ አስተዳደሩና በህወሓት ባለስልጣናት መካከል ግጭት እንዳስከተለ ገልጸዋል። ሲቀጥሉም በዚህ አጥፊ ድራማ መሃል ላይ ሌተናል ጄኔራል ታደሰ ወረደ ይገኛሉ ብለዋል። አቶ ጌታቸው ሲቀጥሉም እኔ ጊዜያዊ አስተዳደሩ ፕሬዝዳንት በነበርኩበት ወቅት ጄኔራል ታደሰ ምክትል ፕሬዝዳንትና የጸጥታ ክፍሉ ኃላፊ ነበሩ። በንድፈ ሀሳብ ደረጃ እነዚህ ሁለት ኃላፊነቶች የተሰጣቸው በሽግግሩ ወቅት የሲቪል አስተዳደሩን እንዲያጠናክሩ ነበር። ነገር ግን የተከሰተው ተቃራኒ ነው በማለት ገልጸዋል። ጄኔራል ታደሰ ወታደራዊ አቅማቸውን ተጠቅመው ጊዜያዊ አስተዳደሩን ማጠናከር ይገባቸው እንደነበር የጠቀሱት አቶ ጌታቸው ረዳም ይሁንና የጊዜያዊ አስተዳደሩ ዋነኛ ተቃዋሚ በመሆን የፖለቲካ ሴራ ውስጥ መግባታቸውን እንዲሁም ጊዜያዊ አስተዳደሩ እንዲወድቅ ትልቅ ሚና መጫወታቸውን አስረድተዋል። ይህ በግድየለሽነት የተደረገው እንቅስቃሴ አስከፊ መዘዝ ማምጣቱን ገልጸው ጊዜያዊ አስተዳደሩ እንዲከፈል በኢኮኖሚ እንዲታነቅና ከፖለቲካ የተገለለ እንዲሆን ማድረጉንና ከፌዴራል መንግስት ጋር ለመደራደር ያለውን አቅም ዝቅ እንዳደረገው አስረድተዋል። ጄኔራል ታደሰ በወቅቱ በጊዜያዊ አስተዳደሩና በህወሓት እንዲሁም በቲዲኤፍ መካከል የተፈጠረውን ውዝግብ ለመፍታት እንደ ሽማግሌ ሆነው መስራታቸውን ያወሱት አቶ ጌታቸው ይሁንና ስልካቸውን አጥፍተው መሰወራቸውን አውስተዋል። የህወሓት ወታደራዊ አመራሮች የጊዜያዊ አስተዳደሩን ክፍሎች ካፈረሱ በኋላ የጄኔራል ተመልሰው ብቅ ማለታቸውን የጠቀሱት አቶ ጌታቸው ይህ በተዘዋዋሪ ድጋፍ እንደሚመስልም አስታውቀዋል። በዚህም በሌተናል ጄኔራል ታደሰ ወረደ ከባድ ክህደት የተፈጸመባቸው መስሎ እንደሚሰማቸው ገልጸዋል። ጨምረው አሁን መለስ ብዬ ሳስበው ጄኔራል ታደሰ ታማኝ ባለመሆን አለመቅጣቴ ወይንም አለማባረሬ ትልቅ የፖለቲካ ስሌት ስህተት መስሎ ይሰማኛል በማለት ገልጸዋል። ዘገባውን ያገኘነው ከዛሀበሻ ፌስቡክ ገጽ ነው።